ሰላም ውድ ዩቲዩብ ተመልካቾቼ እንዴት ናችሁ? ደህና ናችሁ ወይ? ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። ጉዞ አለኝ። ኮኬለሽ ማርያም ልሄድ ነውና በሌሊት ተነስቼ 11 ተኩል ነው ከቤት የወጣሁት። ደጁ ይህን ይመስላል። አያምርም? መነሻ ቦታችን መገናኛ ነውና ከመገናኛ ነው የምንሄደው። አብራችሁኝ እንግዲህ ሂዱ፣ አብራችሁኝ ዋሉ፣ አብራችሁኝ ቆዩ። እዚህ ጋር ደግሞ የት መሰላችሁ? ገና እንደገባን ከመኪና እንደወረድን መጀመሪያ ጸበል ቦታ ነው መሄድ ያለባችሁ ተባለንና ወደ ጸበል ቦታ እየሄድን ነው ማለት ነው። መጠጣትን መጠመቅ የሚፈልግ ቀድሚያ ወደ ጸበል ቦታ እየሄድን ነው። አሁን ደግሞ ከጸበል ወጣን። ከጸበል ወጥተን ወደ ቤተ ክርስቲያኗ እየሄድን ነው። እዛች ጋር ጋራው ላይ ያለች እዛች ጋር ያለች ትታያችኋለች። በሯ እሷ ጋር ነው። አሁን ደግሞ እቺን የምታክል እንደዚህ የምታያትን ያህል መንገድ ያስኬዳል ወደ እሱ ጋር ለመግባት ማለት ነው። አብራችሁኝ ሁኑ። ኩኬለሽ ሄዳችሁ ማታውቁ ደግሞ እዩት። የምን በጣም ነው ደስ የሚለው። መንፈሳችሁን የሚታደሰው። ሄዳችሁ ማታውቁ ሂዱ ብዬ እመክራችኋለሁ። የሄዳችሁ ደግሞ አትጥፉ። ከደጇ እየሄዳችሁ እዩዋት። በጣም ነው የሚያምረው። የምር መንፈስ ነው የሚያድሰው።
አሁን እየጸለያችሁ አባታችን አቡነ ዘበሰማያት እያላችሁ እየጸለያችሁ ወደ ቅድስት ማርያም ዋሻ ይወርዳል። እዚህ ጋር ደግሞ የተፈለፈለ መስቀል አለ። እሱን እየተሳለምን እናልፋለን ማለት ነው። እዚህ ጋር አሁን እኛ መጀመሪያ ወደ እግዚአብሔር አብነሄድ ውስጡን መቅረጽ አይቻልም። ውጩን ነው መቅረጽ የሚቻለው። ልክ ዋሻ ውስጥ ስንገባ መቅረጽ አይቻልም፣ ካሜራ ይከለከላል። እና አሁን ልክ መግቢያው ድረስ ስላለ መግቢያው ድረስ እዩት እንዴት እንደሚያምር ጸጥታው፣ ምኑ አካባቢው ራሱ በጣም ደስ የሚለው። የምር ያላያችሁ ካላችሁ ትሄዳችሁ እዩት። Jeszcze zakwaszę, już zastąpiłem. Leci. አሁን ደግሞ ልክ እዚህ ጋር እንደምታዩት ወደ ኩክየለሽ ማርያም ነው የምንገባው ማለት ነው። ግን እዛ ውስጥ ከዚህ ጀምሮ ራሱ መቅረጽ አይቻልም፣ ካሜራ ይከለከላል። ግን በጣም ነው ደስ የሚለው እዩት። ከዛ ስንወጣ ልክ ኩክየለሽን አየን። እዛው ውስጥ ከኩክየለሽ አጠገብ ደግሞ ስላሴ አለ። ከዛ ስላሴን አይታችሁ ስጨርሱ ደግሞ እዚህ ጋር ደግሞ ትመጡና እዛ ገብታችሁ ስጨርሱ ደግሞ ይሄኛው ደግሞ ምን ያምር ገብርኤል ይባላል። ይሄም ውስጡ ደስ ይላል። ይሄኛው እንደውም ድጋሚ አለችው የሲኦል ምሳሌ የሚባል የሆነ ጨለማ ዋሻ አለ። በሷ ውስጥ ትሄዳላችሁ። ምን ያምርን ካያችሁ በኋላ ሌላ እዛ ድጋሚ ሌላ ዋሻ አለ የፈለፈሉት። ከዛ ይህን ገዳም የፈለፈሉት ደግሞ አባ ኃይለ ጊዮርጊስ ናቸው ማለት ነው፣ ገዳሙን የፈለፈሉት። እና በጣም ደስ የሚል ጊዜ ነበረ። እዩት፣ እውነት እዩት ነው የምላችሁ፣ ያላያችሁ ሰዎች ማለት ነው መታችሁ እዩት። ደስ የሚል ጊዜ ነበረ። አብራችሁኝ ስለቆያችሁ በጣም አመሰግናለሁ። እዩዋቸው።
ከዛ ደግሞ ዋሻዎቹን አይተን ምናምን ሁሉ ነገር ከጨረስን በኋላ እዛው ጋር ደግሞ ሚካኤል ቤተክርስቲያን አለ። ይሄ ደግሞ ሚካኤል ቤተክርስቲያን ነው። እሱንም በዛው አየት እያደረጋችሁ ትሄዳላችሁ ማለት ነው። ይዋቸው እስቲ እንደውም ኮመንት ላይ ጻፉልኝ እስቲ ያላያችሁትም አላየንም ብላችሁ ያያችሁትም በጣም ደስ እንደሚል ምናምን እስቲ ኮመንት ላይ ጻፉልኝ፣ አሳውቁኝ በኮመንት። መስከረም መጣ። አልጠለም ፍሬ መስቀል እንሰጥልኝ እዚህ ጋር ደግሞ ጨረስንና አሁን ወጣን። በቃ ከኩኪለሽ ወጣን። ቀጣይ ደግሞ ወደ ስላሴ ደብረ ብርሃን ስላሴ ማለት ነው። እዛ ሄድን። ይሄ ደግሞ ደብረ ብርሃን ስላሴ ነው። በዛው እግረ መንገዳችንን በጊዜ ስለወጣን እዛው ተሳልመን እንሂድ ብለን ስላሴ ቤተክርስቲያን ገባን። እንደምን